ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው ታሪክ ሳይንሳዊ ማብራሪያና መንፈሳዊ እምነት የተጋጩበት ሳይሆን ተፈጥሮና ፈጣሪ በፍቅር የተገናኙበትን ድንቅ ክስተት ነው። ኢትዮጵያ የተፈጥሮና የታሪክ ሙዚየም ብቻ አይደለችም፣ እንስሳት ሳይቀሩ የሰውን ልጅ ፈሪሃ እግዚአብሔር የሚጋሩበት ምድር እንጂ። ዛሬ የምንጓዘው ወደ አርማጮ ተራሮችና ወደ በደሌ ጥቅጥቅ ያሉ ደኖች ነው። እዚያ አንድ ድንቅ ፍጥረት አለ። በጥቁር ካባው ላይ ነጭ የጋማ ጸጉር የደረበው ቁጥጥ ብሎ ሲቀመጥ አረጋዊ መነኩሴ የሚመስለው ጉሬዛ። ነገር ግን ይህ እንስሳ ዝም ብሎ ዝንጀሮ አይደለም። በአካባቢው ማህበረሰብ ዘንድ የጫካው መነኩሴ በመባል ይታወቃል። ለምን ይመስላችኋል? የደውል ድምፅ ሲሰማ ወደ ቤተ ክርስቲያን ስለሚገሰግስና ቅዳሴ ሲቀደስ ጸጥ ብሎ ስለሚያዳምጥና የአጽዋማቱ ወቅትን ጠብቆ ስለሚጾም ይህንን የጫካው መነኩሴ ብለው ይጠሩታል። ዛሬ ይህንን አስገራሚ እውነታ በጥልቀት እንመረምራለን። በአርማጮ ተራሮች የቅዳሴው ታዳሚ በመባል ይታወቃል። በሰሜን ጎንደር አርማጮ አካባቢ የሚገኙ ገዳማትና አብያተ ክርስቲያናት ውስጥ የሚኖሩ ጉሬዛዎች ልዩ ባህሪ አላቸው። ጎህ ሲቀድ የቤተ ክርስቲያኑን ደውል ጓ ጓ እያለ የአካባቢው ጸጥታ ሲሰብረው እነዚህ ፍጥረታት ከዛፍ ዛፍ ወደ መዝለላቸውን ያቆማሉ። የአካባቢው ነዋሪዎችና ካህናት እንደሚመሰክሩት ቅዳሴ በሚጀመርበት ሰዓት ጉሬዛዎች በቤተ ክርስቲያኑ ዙሪያ በሚገኙ ዛፎች ላይ ይሰበሰባሉ። የሚገርመው ግን እንደ ሌሎች ዝንጀሮዎች ጩኸትና ረብሻ አይፈጥሩም። ይልቁንም ፊታቸውን ወደ ቤተ ክርስቲያን አቅንተው እጆቻቸውን ወደ ደረታቸው ላይ አጣምረው የሚጸልይ ሰው መስለው ጸጥ ብለው ቅዳሴ ያዳምጣሉ። አንድ የአርማጮ አዛውንት እንዲህ ይላሉ። እነዚህማ የቆሎ ተማሪዎች ናቸው። ሰዓታት ሲቆም ማህሌት ሲቆም አብረው ያድራሉ። እኛን ስንሰግድ እነሱ አንገታቸውን ደፋ ቀና ያደርጋሉ። ፈጣሪን የማያመሰግን ፍጥረት የለምና እነሱም የበኩላቸውን ያደርጋሉ። ይህ በሳይንስ ሶሻል ለርኒንግ ወይም እንስሳት አካባቢያቸውን የመምሰል ባህሪ ሊባል ቢችልም ለአርማጮ ሰዎች ግን ይሄ ንጹህ ተአምርና በረከት ነው። በበደሌ ደኖች ደግሞ የጾመኛው ጉሬዛ ሚስጥር። አሁን ደግሞ ወደ ደቡብ ምዕራብ ኢትዮጵያ ወደ በደሌና ወው አካባቢውን እንውሰዳችሁ። እዚህ አካባቢ የሚገኙት ጉሬዛዎች ሌላ የሚያስደንቅ ባህሪ ያላቸው፣ ይኸውም ጾም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልልቅ አጽዋማት በሚገቡበት ወቅት በተለይም በአብይ ጾም ሁዳዴ በበደሌ አካባቢ ያሉ ጫካ ውስጥ የሚኖሩ ጉሬዛዎች እንደ ወትሮ የእህል ማሳ ውስጥ ገብተው አይሰርቁም። የአካባቢው አርሶ አደሮች እንደሚናገሩት በሌላው ጊዜ በቆሎና ጥራጥሬ የሚያጠፉት ጉሬዛዎች ጾም ሲገባ ግን ወደ ማሳቸው ብቅ እንደማይሉ ይናገራሉ። የሚበሉትን ምግብ በጣም አነስተኛ ነው። ሳይንቲስቶች ይህንን ዳይተሪ ሺፍት ወይም የምግብ ምርጫ ለውጥ ብለው ቢጠሩትም የአካባቢው ማህበረሰብ ግን ጉሬዛው ከሰው ጋር አብሮ ይጾማል ብሎ ነው የሚያምነው። እንዲያውም በአካባቢው አንድ ተረት አለ፣ ጉሬዛ ካልጾመ ዝናብ አይዘንብም የሚል። ይህ የተፈጥሮና ሰው ምን ያህል በሃይማኖታዊ ስርዓት እንደተሳሰሩ ያሳያል። ብዙዎች ይጠይቃሉ፣ እንስሳ እንዴት ሃይማኖት ሊኖረው ይችላል የሚል ጥያቄ ይነሳል። በእርግጥም በቤተ ክርስቲያን ትምህርት መሰረት እንስሳት ነፍሰ እንስሳ እንጂ እንደ ሰው ነፍሰ ነቢብ ወይም የምትናገርና የምታስብ ነፍስ አይደለችም። ቅዱስ መጽሐፍ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። ወስጋ ዳክም
ጉሬዛ በባህሪው ጭምት ዝምተኛና ከሰው ጋር የማይጣላ እንስሳ ነው። በአርማጮና በበደሌ የሚታየው ክስተት ምናልባትም እነዚህ እንስሳት ከካህናቱ ነጭ ልብስ ከዕጣኑ መዓዛና ከዜማው ጋር ያላቸውን ጥልቅ ቁርኝት የሚያሳይ ሊሆን ይችላል። በጥንታዊ ገዳማት ውስጥ የሚኖሩ አባቶች እንደሚሉት እንስሳት የሰውን ልጅ መንፈሳዊነት የማሽተት ብቃት አላቸው። ሰው ሰላማዊ ሲሆን ተፈጥሮም ሰላም ትሆናለች። ጉሬዛው በቤተክርስቲያን ጥላ ስር መጠለሉ፣ ቅዳሴ ማዳመጡና በጾም ወቅት መረጋጋቱ ሰውና ተፈጥሮ ሊኖራቸው የሚገባውን የቅድመ ፍቅር ማሳያ ነው። የአርማጮ ሰገድና የበደሌው ጾመኛ ጉሬዛ አንድ ትልቅ ትምህርት ይሰጡናል። እኛ ሰዎች በኑሮ ውዝግብ፣ በክፋትና በእውከት ውስጥ እንዋልን። እነዚህ ፍጥረታት ግን ጸጥታ ፈጣሪያቸውን ያከብራሉ። ምናልባትም ጉሬዛዎች ተፈጥሮ በሙሉ የፈጣሪ መቅደስ ነች እያሉን ይሆናል። በቀጣይ ወደ እነዚህ አካባቢዎች የመሄድ ዕድል ካጋጠማችሁ በቤተ ክርስቲያኑ ቅጥር ግቢ ዛፎች ላይ ቁጥጥ ብለው ቅዳሴ የሚያዳምጡትን እነዚህን ጥቁርና ነጭ መነኩሴዎች መመልከትን አትርሱ። የዛሬው ዝግጅታችን ይህን ይመስላል። እናንተ ስለዚህ ጉዳይ ምን ትላላችሁ? በአካባቢያችሁ የምታውቁትን መሰል አስገራሚ የእንስሳት ባህሪ አለ? በኮመንት ማስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ደግሞ ላይክ ማድረግ አትርሱ። ለሌሎች እንዲደርስ ደግሞ ሼር አድርጉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ስለተከታተላችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለፍጥረት ሁሉ። ቸር ያቆየን። የተናገሩ ሰላም በእንቲአኪም ናው በዛ ትግን ቃየ ጸለዩ ወስአሉ ከመ ይትባኡ ውስተ መንሱት እስመ መንፈስ ይፈቅድ ወሥጋ ይዳክም ወበግውን አዎ ጸልዩ ወስአሉ እስመ ይታምሩ
ወዘገበ ለእግዚአብሔር ኩሎ